ቻው ቻው ነዳጅ፣ ቻው ቻው ቤንዚን። መቼም የሰው ልጅ በምድር ላይ በሚኖርባቸው ጊዜያቶች ውስጥ ተወልዶ አድጎ አርጅቶ በዚች ምድር ላይ ያለውን ቆይታ እስኪያጠናቅቅ ድረስ እልፍ ነገሮችን በጊዜ ሰንሰለት ላይ አስሮ ይከውናል። በህይወት ቆይታውም የኑሮን ውጣ ውረድ የሚቀንስለትን አዳዲስ ነገሮች በመፍጠር ይጠቀምባቸውና ጀምሮ ያልጨረሳቸውን ደግሞ ቀጣይ ትውልድ እንዲጨርሳቸው አሻራውን አኑሮበት ይሰናበታል። ይህን አደራ የተቀበሉ ትውልድም አንድ ደረጃ ከፍ አድርጎ እየሰራ ዓለማችን ላይ ያሉ ነገሮችን ሁሉ ቀን ጨልመው በነጋ ቁጥር እየተለወጡና የሰውን ልጅ በሚያስገርም ሁኔታ ተከስተው እናገኛቸዋለን። የሰው ልጅ በእጁ ያለውን ሀብቱን በጊዜና በቦታው የማይጠቀምበት ከሆነ ጊዜና ቦታው ያልፍበትና በእጁ ላይ ያለው ሀብት ሸክም ብቻ ሆኖ ይቀራል። ሰላም ክቡራትና ክቡራን የዋን ፕላን ቤተሰብ፣ ዛሬ እየመከነም እየባከነም ስላለው የኢትዮጵያ አንጡራ ሀብት የነዳጅ ጉድጓዶች አንድ መረጃ ይዤላችሁ መጥቻለሁ። ኢዮብ ጥላሁን ነኝ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ እንግዶች ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ። ዓለማችን ከተፈጠረችበት ገና ድሮ ድንጋይና ድንጋይን እያፋጨች እሳት በሚፈጠርበት ዘመን ቀንና ሰዓት አንስቶ ለደቂቃም በማይገታው ሩጫ በጊዜ ፈረስ ጀርባ ላይ ተቀምጣ እየጋለበች አሁን የደረሰችበት ደረጃ ላይ ደርሳለች። የሰው ልጅም የጊዜን ፈረስ ልጓም በመያዝ ወደሚፈልግበት አቅጣጫ ይዘውራታል። በዚህ ዝውውር ውስጥ አንድ ቀንና አንድ ዘመን ያለፈውን ዘመን መገልገያ ቁሳቁሶች ይተውና የራሱን የዘመንና የተሻለ መገልገያ ቁስ ይዞ ይመጣል። በዚህም የቀደሙት መገልገያዎች ዋጋ እያጡ ይመጣሉ። ውድ ተመልካቾች፣ ከሰሞኑ በተለያዩ ባደጉ ሀገራት ነዳጅንና የነዳጅ ምርትን ከገበያ የሚያስወጣና የውሃና የሶላር ሲስተምን የሚያስፋፋ አዲስ መረጃ ይዘው ብቅ ብለዋል። ያደጉ ሀገራት በመሬታቸው ያለውን ነዳጅ ቆፍረው አውጥተው ከተጠቀሙና ቱጃር ሀብታሞች ከሆኑ በኋላ ዘመኑ የነዳጅ አይደለም ከውሃና ከፀሐይ የሚገኝ ሀብት እንጂ ሲሉ ተደምጠዋል። ዓለማችን የነዳጅ ምርቷን 70% የሚሆን ለተንቀሳቃሽ መኪኖች የምታውል ሲሆን አሁን ደግሞ ይህን የነዳጅ ምርት ሙሉ በሙሉ ከጥቅም ውጭ የሚያደርግና ኃይሎች ሁሉ ከውሃና ከፀሐይ እንዲገኙ አድርጋ የኤሌክትሪክ መኪናን በማምረት ላይ ናት። በዚህ ዜና ልትደነግጥና ቁጭ ባለታለቅስ የሚገባት ኢትዮጵያ ብቻ ናት። በተለያዩ ቦታዎች ላይ እጅግ የከበረና የተከማቸ የነዳጅ ምርት እንዳላት በጥናት ቢረጋገጥም ሆዳደሮቹ የሆኑ መሪዎቿ ይህን እድል እንዳትጠቀምበት ማነቆ ሆነውባት ይኸው እስካሁን አለች። ዓለማችን በዚህ ሊያዝ ሊጨበት በማይችል የለውጥ ፍጥነቷ የምትቀጥል ከሆነ 20 ዓመት ባልሞላ ጊዜ ውስጥ የነዳጅ ምርቷን ሙሉ ለሙሉ ከጨዋታ ውጭ ታደርገዋለች። ይህ ሲሆን ታዲያ ኢትዮጵያ ለዘመናት አለኝ አንድ ቀን እጠቀምበታለሁ እያለች ስትኩራራበትና ደረቷን ስትደፋበት የነበረው በእጇ ላይ ያለው የነዳጅ ሀብቷ እጇ ላይ ያለ መጣ ያጣች ሸክም ብቻ ሆኖ ይቀርና ኋላ እንካችሁ ሰዱ ግዙኝ ጠቀምበት ብትል ጅብ ከሄደ ውሻ ጮኸ ይሆንና ነገሩ የከበሩ ድሃዎች እንዳንሆን እላለሁ። ኢዮብ ጥላሁን ነበርኩ። ሰላም።